ጋይስ ዛሬ ለጤናችን የሚያስፈልገውን ኮላጅን ይዤላችሁ መጥቻለሁ። ሜቢ ብዙዎቻችሁ ታውቁት ይሆናል፣ እኔ አላቅም። ግን የኮላጅንን ጥቅም ልንገራችሁ። አንድ ለጸጉራችሁ እንዳይሰባበር ያደርጋል፣ እንዳይነቃቀል ያደርግላችኋል። እስኪናችሁን ቆዳችሁ እንዲጠራ ያደርግላችኋል። ቆንጆ ቆዳ እንዲኖራችሁ ነው የሚያደርግላችሁ። ለጥፍራችሁም በጣም አሪፍ ነው። ለአጥንት ምናምን ነገር በጣም አሪፍ ነው ማለት ነው። ይህም ፕሮዳክት ደግሞ ለየት የሚያደርገው ኮላጅን ብቻውን ብዙ ጥቅም የለውም። ምክንያቱም ከቫይታሚን ሲ ጋር ሲሆን ነው ኮላጅኑ እንዲሰራ የሚያደርገው ቫይታሚን ሲ ነው ማለት ነው። ያው ባለሙያዎች ናቸው የነገሩኝ እና በጣም አሪፍ ነው ጋይስ፣ ተጠቀሙበት። እኔ በጣም ወድጀዋለሁ። 3ኛ ቀኔ ነው ባይዘዌ። አንዴ በኦሬንጅ ጁስ፣ አንዴ ደግሞ በቡና፣ ከፈለጋችሁ ደግሞ በሻይ ምናምን አድርጋችሁ በምትፈልጉት የመጠጥ አይነት አድርጋችሁ መውሰድ ትችላላችሁ። ግን ስትወስዱ ምግብ ከበላችሁ በኋላ ከ1 እና ከ2 ሰዓት በኋላ በባዶ ሆዳችሁ ነው የሚመከረው። ለምንድን ነው? ቶሎ አብዞርቭ እንዲያደርግ ማለት ነው። እና ብቻ በጣም አሪፍ ነው ጋይስ። እነኚህ ድዳችሁ እየደማ ለሚያስቸግራችሁም ለሱም በጣም ጥሩ። ምክንያቱም ድዳችሁ የሚደማው ለምንድን ነው? የኮላጅን እጥረት ነው ማለት ነው። ጸጉራችሁ የሚነቀቀለው ለኮላጅን እጥረት ስላለባችሁ ነው። እንደዚህ ቆዳችሁ ማያምረው አንዳንድ ችግር የሚኖረው የኮላጅን እጥረት ነው ማለት ነው። ስለዚህ ጋይስ ሁላችሁም እንደዚህ አይነት ችግር ያለባችሁ ሰዎች እንደዚህ አጥንታችሁንም እንዲያጠነክር፣ ጠንካራ አጥንት ከሌላችሁ አጥንታችሁ እንዲጠነክር ከፈለጋችሁ ይሄ ፕሮዳክት ያስፈልጋችኋል ማለት ነው። ሃይሮሊክ አሲድ እና ቫይታሚን ሲ አላቸው በውስጡ አለው። በጣም ቆንጆ ፕሮዳክት ነው። አሪፍ ብራንድ ነው ጋይስ። መግዛት ከፈለጋችሁ ሊንኩን ከስራ አስቀምጥላችኋለሁ። ከፈለጋችሁ ስለ ጤና ያውቃሉ ብላችሁ የምታስቡትን ሰው መጠየቅ ትችላላችሁ። ምክንያቱም እኔ በጣም እርግጠኛ ስለሆንኩኝ ይህንን ነገር የምነግራችሁ በጣም ከሚያውቁ ባለሙያ ስለሆነ የተነገረኝ ማለት ነው። እና እኔ እንግዲህ ያው አይኔንም አላሸውም። ምክንያቱም እንደምታውቁት ጸጉሬ ይነቃቀላል፣ በጣም ነው የሚያስቸግረኝ። በዛ ላይ ቆዳዬም በጣም ትንሽ እያስቸገረኝ ነው አሁን ላይ። አይዶኖ ድሮ ሰው ወጣት ሆኖ ነበር የሚያስቸግረው። እኔ በስተርጅና ነው ቆዳዬ እያስቸገረኝ ያለውና ለዛ ነው የምፈልገው ማለት ነው። የአጥንቴን እንኳን ጌታ ይወቀው። ጥፍሬም የኔ ጥፍር ይሰባበራል እና ያ እንግዲህ ለዛ ነው ማለት ነው። እነኚህ ኮላጅን እጥረት አለብኝ ብዬ አስቤ ነው። በጣም ነው የምወዳችሁ። ባይ